አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይኸው አሁን ደግሞ አይቤ ይዤላችሁ መጥቻለሁ ማለት ነው። አይቤ ይኸው አይቤ። አንዳንድ ልጆች አላችሁ አንቺ ኢትዮጵያ አልገባሽም ውሸትሽን ነው ምናምና ሙቼ ተቀብሬ ላሳያችሁ እንዴ። ኢትዮጵያ ነኝ ስል ውሸትሽን ነው፣ እስር ቤት ነኝ ስል አልታሰረችም። ምን ይሁን ለእናንተ ግዴታ በቃ እንደነ ሩታና እንደ አብርሽ ውሸት ነገር ነው ይዤ መምጣት ያለብኝ? ካመናችሁ እመኑ፣ ካላመናችሁ የራሳችሁ ጉዳይ ነው። ገባችሁ አይደለ? አለቀ። ወዳችሁ የምትከተሉኝ ተከተሉኝ፣ ማትከተሉኝ አትከተሉኝ። ይኸው አይቤ ተመልከቱ ማለት ነው። አይቤ ተመልከቱ። አሁን ገና አይቤ መተናል። ጎመን ደግሞ ምርጥ አንብር ጎመን ይኸውላችሁ፣ ጎመን ማለት ነው። ምርጥ ጎመን አሁን አሳያችኋለሁ ማለት ነው። እያንዳንዱን ነገር በሂደት ማሳያችሁ ይሆናል። ይሄ ዝም ብሎ ወሬ ምናምን አታካና አንፈልግም እንዴ። እኔ እኮ ግርም ነው። ኢትዮጵያ ነው ስንላቸው አይ ውሸትሽን ነው፣ በቃ እስር ቤት ነው ስንል ውጪ ናት አውቃ ነው። እኔ ከእናንተ ምንድን ነው የማገኘው እንዴ? አንዷማ ጭራሽ አልታሰረችም ውሸቷን ነው አለች አሉ። ኸይር ኢንሻአላህ ለእኔ የመጣ በላ በሙሉ ለእናንተ ይምጣ። ኦኬ ያዘናችሁልኝ ሁላችሁም አይደላችሁም፣ ያዘናችሁልኝ ለእኔ በጣም ብዙ ሰፖርት ያረጋችሁኝ፣ ሳለቅስ አብራችሁ ላለቀሳችሁ እናንተን አይመለከትም። እናንተ በጣም ምርጦቼ፣ ማሮቼ፣ ገልቦቼ፣ ህይወቶቼ ናቸው። እኔ በእናንተ አልደራደርም። ግን ሌላ ያዙ ልቀቁኝ ምናምን ውሸት ነው እንዲህ ነው። እንግዲህ ሙተን ቀብር ገብተን አናሳያችሁም። ብታምኑ መኑ፣ ባታምኑ አትመኑ። ካላስ ተፋቱኝ በቃ። እና ማሮቼ አይቤ ነው ማለት ነው። ይኸው አይቤ ማዙካ አይቤ ማለት ነው። በሁለት ድስት ማለት ነው። ያው ሰሞኑ አዚማ አለብን። ያኒ እኔ ስለመጣው በጉራጌ ባህል ያኒ አንድ ቤተሰብ ከሩቅ ሲመጣ ወይም ደግሞ የረጅም ዓመት እንግዳ ሲመጣባችሁ ቤተሰብ ስለሚሰበሰብ ነው። ለዛ ነው ማለት ነው። ገብቷችሁ ነው አይደለ? እና ይሄ አይቤ ነው። ይሄ ደግሞ ጎመን ነው ማለት ነው። ይሄ ጎመን ነው፣ የጉራጌ ጎመን ልንቀነጥስ ነው። አሁን እናሳያችኋለን ማለት ነው። የጉራጌ አንብር ይባላል፣ ገንበን አንብር ይባላል። ያው በጉራጌኛ ልንገራችሁ ብዬ ነው። በጣም ብዙ ጎመን ነው በነገራችን ላይ ውስጥም አለ ማለት ነው። ስለዚህ እንግዲህ እኛ እኮ በቃ ውሸት ስለለመዳችሁ እናንተ እውነት ነገር አያምርባችሁም። ገባችሁ? ስለዚህ በውሸት እንትን ማለት ትችላላችሁ። እኔ ግድ መኑኝ አይደለም። የምቀኝነታችሁ ጥግ እኮ 1000 ሰው አይቶት እኮ ላይኩ እኮ 15 ነው። ላይክ እንኳን ዶላር የሚመስላችሁ። እኔ በዩቱብ አይደለም የምኖረው። ገባችሁ አይደል? ረብ ለዓለሚን በሚያኖረኝ ነው የምኖረው። ገባችሁ አይደል? እንዴ በቃ ተፋቱኝ እንዴ ምን አድርጊ ነው የምትሉኝ እኔን? እና ይሄንን ይመስላል ማለት ነው። ጎመን ልቀነጥስ ነው አሁን። እስቲ ቡናም እያፈለሁኝ ነው። አንዳንድ ነገር እስቲ የማሳያችሁ ነገር ይኖራል ማለት ነው። የሀገር ቤት መሶብም ላሳያችሁ ነው። ጠብቁኝ። ይኸው ይሄ ደግሞ ጎመን ቀንጥሰን ይኸው ድግስ አለብን አይደለ? ጠንቅሰን ይኸው ቀንጥሰን ይኸው ጎመን ያማራችሁ ጥቁር ጎመን የጉራጌ ጎመን ማለት ነው። ቀንጥሰንዋል አሁን ማለት ነው። ይሄው አሁን ልንቀቅለው ነው ማለት ነው። ያው እኔ እናቴ በጣም ተጨንቃ ነበር። እኔ እስር ቤት ከነበርኩበት ሰዓት ጀምሮ በጣም ተጨናንቃ ነበርና ልጄ በሰላም ስለመጣችልኝ ብላ እንግዲህ በጉራጌ ባህል አሁን አገር ስትገቢ ነው እንደ ጉራጌ እንደምትሉኝ ተስፋ አረጋለሁ። ያው በጉራጌ ባህል ማለት ነውና በጣም ይከበራል። እንግዳ ወይም ደግሞ ጠፍቶ ለረጅም ዓመት አንድ ሰው ጠፍቶ ከመጣ በቃ በባህላችን መሰረት ጉራጌ ተሰብስቦ እንኳን ሽኩር ተብሎ ይበላል ይጠጣል ማለት ነው። እና አይቤ ነው፣ ጎመን ነው፣ ክትፎ ነው ማለት ነው። እና አንዳንዶቻችሁ ውጭ ሲሆን ውሸቷን ነው፣ አገር ገባው ስል ውሸቷን ነው፣ እስር ቤት ገባው ስል አልታሰረችም። ኢንሻአላህ ለእኔ ያሰባችሁት የቆፈራችሁ ጉድጓድ ራሳችሁ ገባችሁበት፣ በተለያየ በቀጥታም ሆነ በተዘዋዋሪ ማለት ነው። ገባችሁ አይደለ? እኔ ገልቤ ነዲፍ ነው፣ በአላህ ነው የምመካው፣ በሰው አይደለም። ገባችሁ አይደለ? እናንተ በምታመልኩ አምልኩ ማለት ነው። እና እኔ አላህ ከኔ ጋር ስለሆነ አላህን አመሰግነዋለሁ ማለት ነው። እንግዲህ እናንተ እንድታምኑኝ መቀበር አይጠበቅብኝም። ያለው ነገር ይሄን ይመስላል። የምትወዱኝ ሰዎች ደግሞ ላይክ፣ ሼር፣ ኮፒ ሊንክ አድርጉ፣ አበረታቱኝ ማለት ነው። ማሮቼ እሺ፣ ወዳችኋለሁ። ሌላ ደግሞ የኢትዮጵያ ሰው ከሚገርማችሁ ማለት ነው ስንጥል ብሏል። አይገርማችሁም? ይሄ ሮኮቦት የጅማ ሮኮቦት ነው። እና ገና ሳዑዲ አረቢያ እንደመጣሁ ለመጀመሪያ ጊዜና ለእናቴ የመጀመሪያ ደሞዜን ብር ልኬላት ማለት ነው ሮኮቦት ግዢ ስላት ይሄን ገዛች ማለት ነው፣ ማስታወሻ። ይሄን ደግሞ በሰው ነው ላኩላት። ይሄ የሆነች ልጅ ጎረቤታችን መጥታ ነበረ፣ ላኩላት። አሁን ስመጣ ሳየው ደስ አለኝ ማለት ነው። እና ኢትዮጵያ ገንዘብ ካለ ዘና ተብሎ ይኖራል። ሌላ ደግሞ ይሄው ወይራ ለቡና ጣንጭስ ለዝንብ ምናምን ስለሚያስቸግር አገር ቤት ለዝንብ ያጨሱታል ማለት ነው። ይሄ ደግሞ ቡና ይሄው ቸስቸስ ተደርጎ አጫጭሰናቸው ነው። እዚህ ጋር ዳቦ ነበረን ጨርሰነዋል።
እና ይሄን ይመስላል። በጣም ብዙ ነገር ጠብቁ በሂደት ማለት ነው። ማሙሽ ያዙ ልቀቁኝ ምናምን ከምትሉ ቪዲዮውን እዩ፣ ሼር አርጉ፣ ላይክ አርጉ፣ አበረታቱ። ጥሩ ነገርም ስንሰራ አታበረታቱም፣ መጥፎ ነገርም በቃ ስንናገር ደግሞ እኛን ተናጋሪ ታረጋላችሁ። ምን ማድረግ አለብን እኛ? ጉድ እኮ ነው። ተፋቱኝ፣ በቃ ተፋቱኝ። እና ዳቦ እስቲ እና ዳቦ ደግሞ ይሄው እዚህ ጋር ማለት ነው። በነገራችን ላይ ስዞር ነው ያልኩት አክስቶቼ ዘንዳ ሂጄ እዛ ደክሞኝ ነው የመጣው እና ቤተሰቦቼ ምጥዋ ናቸው። አታስገብኝ ይላሉ። አላስገባኋቸውም። እና አሁን ቡና ላፈላ ነው እና ቡና ሳፈላ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። እና እንደና ናችሁ ማለት ሁሉ ሰላም ሁሉ መልካም ማለት እና ይሄን እኔን ያመጣሁት በነገራችን ላይ ካርጎ አድርጌው ነው። ካርጎዬ ደግሞ ነግራችኋለሁ ስለሱ በጣም ብዙ ቪዲዮ አለ። በትዕግስት ጠብቁ እና እናንተ ትዕግስት የላችሁም። በትዕግስት ከጠበቃችሁ ሁሉም ነገር አሳያችኋለሁ። እሺ ማሮቼ፣ አዮ እየቀነጠስን ነው። ብዙ እንግዳ ሊመጣ ስለሆነ ማለት ነው። ይሄው ተመልከቱ፣ ጥቁር ጎመን ማለት ነው። ተመልከቱ፣ እየቀነጠስን ነው አሁን። አዮ በጣም ብዙ እንግዳ ነው የሚመጣው ጥየቃ ማለት ነው። እስር ቤት መኖሬን ስለሚያውቁ የምሬን ነው እንኳን በሰላም ወጣሽ ለማለት ማለት ነው። እና በጣም ብዙ ነው የሚሰራው። ይሄው መዘፍዘፊያ ሞልቷል ማለት ነው። ይሄው አወዲ ሰላም ባያቸው በጉራጊኛ አማርኛ አታውቅም እኮ ሰላም ባያ ጉራጊኛ እንጂ አማርኛ አትችልም። ሰላም ባያ ዘምዘም ቤተሰቦች ደህና ናችሁ ወይ? ላይክ አድርጉላት ባያቸው። ምንድን ነው አንቺ ዲያራዳ ልጅ አይደለሽም እንዴ? ዘምዘም ቢደሰብ ወሄ ምን ሁዋ ወይ ገረድኛይ ላይክ አና ባያ አውጂያ እንዴ ላይክ አርጉ ባያቸው ስላት እናቴ ማለት ነው። ላይክ አልልም አላለችም። ማላቀው ነገር አልልም በአማርኛ በይ። የኔ ተከታይ በብዛት ትግሬና አማራ ነው። ጉራጌ ብዙ ተከታይ የለኝም። በአማርኛ ፕራንክ አታቂም ወይ ደግሞ የሆነ ቪዲዮ ሲባል ሰምተሽ አታቂም? ፍራንክ የምታቂው ዕቃ የሚገዛበት ብር ነው። ይሄን አታቂም? خلاص እኔ አሳውቅሻለሁ። ከኔ ጋር ዩቲዩብ ትሰሪያለሽ። እሺ خلاص ብዙ ትከከፈለኝ እንካፈላለን። እሺ ማዙካ በነገራችን ላይ ያረዳ ልጅ ናት እኮ ማዙካ። እና ይኸውላችሁ አይቤ ማለት ነው በጣም ነው የሚጣፍጠው። በቃ እኔ ከመጣው ጀምሮ አይቤ እየዛቁ ነው። እና ቀይ ወጥም ሰርተናል። እስቲ ላስጎብ። ይሄ ቅቤ ቅድም ራሱ የሆነ ቪዲዮ ላይ አሳይቻችሁ ነበር። ይሄው ቅቤው ማለት ነው። ይሄው አያችሁ እነሱ ግብግብ። አያው እዚህ ጋር ደግሞ ማዙካ ማለት ነው ቀይ ወጥ ሰርታ ይኸው ልበላ ነው አሁን። በጣም እርቦኛል በነገራችን ላይ። ይኸው ቀይ ወጥ እዚህ ጋር አለ ማለት ነው። እና የምትሉ ሰዎች እኔ ለእናንተ ስለየት ልሄድላችሁ? እውነት ማይወድላችሁ ማለት ነው። ሹፉ ሌላው ደግሞ ጎመን ማለት ነው። ይኸው ጎመን፣ ይኸው ጥቁር ጎመን፣ የጉራጌ ጎመን በቆጮ ልንበላ ነው። ቆጮ ደግሞ ያሳያችኋል። ይኸው በጣም ነው የሚጥማ ወላ ጥቁር ጎመን በጣም ነው የሚጣፍጠው በነገራችን ላይ። ይኸው ወላሂ ነው የምላችሁ ጥቁር የጉራጌ ጎመን ማለት ነው። አያችሁ እንቀበር እንዴ ከዚህ በላይ አያችሁ። ወላሂ በጣም ነው የሚያምረው። ይኸው በሚጥሚጣ በትንሽዬ ጨው በቅቤ ነው የሚሰራው። ከዛ በቆጮ በጎመን ትበሉታል። ማን ነው በቆጮና በእንጀራ ነው የምትበሉት ማለት ነው። እዚህ ጋር ደግሞ ክትፎ ለብ ሰርተን ነበር። አለቀ እናንተ። ሆድ ለቀቀብኝ ኢትዮጵያ ስመጣ። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ወላሂ። ኦ ማይ ጉድነስ። እና ይሄን ይመስላል። እወዳችኋለሁ። አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ውድድ ነው ማድረጋችሁ። ነገ በሌላ ቪዲዮ ጠብቁን። ባይ ባይ።